እየተጫወሽ ነው ወይ? ምን ማለት ነው? እዚህ ቤት እንደዚህ ሆነን ነው የምንኖረው ማለት ገብቶሻል? እኔ እና አንቺ እዚህ ቤት አንድ ላይ መኖር አንችልም። እኔ እንግዲህ ይሄ ተመችቶኛል። እስከ መቼም አብረን መኖር እንችላለን። ኧረ አንቺ ሚስት እኔ ሰራተኛ ሆነን ማለት ነው። ቆይ ታዲያ ምን መሆን ነው የፈለግሽው? አንቺና እኔ አንድ ቤት ውስጥ መኖር አንችልም። እንደዛ ካልሽ መውጣቱ ነው። ውጭ ማን ነግርሽን ያዘሽ? እያበሳጨሽ ነው። በእናትሽ ተይኝ። አሁን እዚህ ቤት ያለሽ እህል ውሃ ተቋርጧል። ክብርሽ እየተዋረደ ነው። ምንም ክብር የለሽም። ሚስቱ መሆናችሁ አንድ የተሰጠሽን እድልሽን አበላሽተሽዋል። ሁሉም ነገር እንደተበላሽ አይቀርም፣ ይስተካከላል። ምንም የሚስተካከል ነገር የለሽም። አሁን እባክሽ ተውጪልኝ። አንቺ ራስሽ ከዚህ ቤት ውልቅ ብለሽ ውጪ። ምን አይነት ፈጣጣ ነሽ? የዛሬውስ በዝቶብኛል። አልምርሽም፣ አልተውሽም። ልታውቅ ብዬ ነው። ያን ገንዘብ ነው አንተ የበላው። አውቄያለሁ። ወይ በ4 ዓመቱ ከቤት የወጣውን ወንድምሽ አግኝተሽ ታውቂያለሽ? አይ አናውቅም። ስለምትሞች ሁሉንም ነገር ትረሺዋለሽ። ድንጋይ ትሻርልች ነ አይተዋት የሆነ ነገር ፈልጋ ነው። እኔ ደግሞ ጥቅም ምናምን የሚፈልጉ ሰዎች አይመችኝ፣ አልወዳቸውም። እኔን ግን ለጥቅም ሳይሆን ለትዳር ነው አይደል የቀረብሽ? አዎ እንደዛ ነገር። ቆንጆ ይኩንሽ። አንተም እንደዛ። ቅድስቴ ዛሬ በጣም ደስ ብሏታል። እሱም እንግዲህ ያስደሰታት ነገር ቢኖር ዋናውና የመጀመሪያው ዛሬ ከብሩክ ጋር በማደሯ በጣም ደስተኛ ሆናለች ማለት ነው። እንግዲህ ሲጠበቅ የነበረው ቅድስቴና ብሩክ ብር አምባር ተሰበረሎ። እንግዲህ ዛሬ ብር አምባሩ ተሰብሯል ማለት ነው። ኧረ አልተሰበረም እንዴ! አብረው ነው ያደሩት። ያው ማህሌትን ለማናደር ነው እንጂ ብር አምባሩንማ አሁን አትሰጠውም። ግን እሷ ብር አምባሩ እንደሰጠችው ነው ለማለት ተወራችሁ ማለት ነው። ለሁሉም እንግዲህ ቅድስቴ ዛሬ በጣም ደስ ብሏታል። እሱም እንግዲህ ከብሩኬ ጋር ለማደር ማህሌትና ብሩኬ እንድራራቁ ለማድረግ የነበራት ጥረት በጣም ተሳክቶላታል ማለት ነው። በባለፈው ክፍል እንዳያችሁት ብሩክ እንግዲህ ሁላችንን ማስቀይሞን ነበረ ማለት እንኳን እሷ እኛ ራሱ በጣም ድንግጠን ነበረ። የሆነው ነገር በጣም ነበር የሚያስደነግጠው። ምክንያቱ ደግሞ እንግዲህ ያው ቅድስት ባለ ውለታው ነች፣ ባለ ብዙ ነገሩ። ከዛም አልፎ ደግሞ በቃ አይዞሽ አለሁልሽ እያለ እንግዲህ ከጎንሽ ነኝ እያላት አብሬሽ ካሁን በኋላ የህይወቴ ፍጻሜ ካንቺ ጋር ነው፣ ሁሌም አብሬሽ ነኝ እያለ ከአንድ ሁለት ቃላትን ሲሰነዝርላት ነበረና በዛም እንግዲህ ቅድስቴ በጣም ደስተኛ ነበረች። ያንን ምክንያት በማድረግ ዛሬ በሚገርም ሁኔታ እንግዲህ ማህሌትን ከክላሱ አስወጥቶ ቅድስቴን እንግዲህ አብሯት አሳድሯታል ብሩክ ማለት ነው። በዛም እንግዲህ ቅድስቴ በጣም ነው ደስ ያላት ከሚባለው በላይ ማለት ነው። እና ማህሌትም እንግዲህ እየተንጨረጨረች ነው የምትገኘው። እሱ ደግሞ ያው ቅድስትና ብሩክ እንዴት አብረው ያድራሉ እንዴት እያለች ይሄ በጭራሽ አላምንም እያለች እስቲል በነገራችን ላይ አላመነችም። በፍጹም ልታምንም አልቻለችም። ቤተሰቦቻችን እንግዲህ ግን ምንም ማድረግ አይቻልም። አመነችም አላመነችም አብረው አድረዋል። እሱ ደግሞ ለማህሌት በጣም ከባድ ተጽዕኖ አለው። እንግዲህ መድብልም በጆሮዋ ጠጋ ብሎ ምናልባት ረስተሽው ከሆነ ላስታውስሽ፣ የመጣሽበትን አላማሽን አትዘንጊ፣ የመጣሽው ለስራ እንጂ እዚህ ቤት ለትዳር ወይም ደግሞ ለሌላ ኃላፊነት አይደለም። ስለዚህ የመጣሽበትን ኃላፊነትሽን ብቻ ተወጪ፣ አለበለዚያ ደግሞ ይሄን ያክል ያንቺ እዚህ ቤት መቀመጥ ይሄን ያክል በጣም አስፈላጊና ዋና ነገር እንዲሆን አድርገሽ አትቁጠሪው፣ አርፈሽ ተቀመጭ ይሻልሻል ብሎ እንግዲህ በጆሮ አጠጋ ብሎ ማስጠንቀቂያ ማሳሰቢያም ጭምር ነበር የነገራት። እሷም እንግዲህ እሺ ብላ ሄዳለች። እንግዲህ ብሩክ አያደርገውም፣ ብሩክ አንቺ ጋር አይተኛም፣ በፍጹም ሊሆን አይችልም እያለቻት ነበረና ቅድስቴ እንግዲህ አብረን አደር እንዴት አይነት ደስ የሚል ሌሊቶች እንደነበሩ በምን አማርኛ ልግለጽልሽ፣ በምን ቋንቋ ልንገርሽ እያለች እንግዲህ ማህሌትን ስታበሳጫት ነበረ። ማህሌትም እንግዲህ በጣም እየተናደደች ነበረ። በቃ በጣም ነው የተናደደችው ነው የምላችሁ። እየተንጨረጨረች ነበር ማለት ነው። በቃ
እንዴት የሚገርመው ነበር ወይዘሮ ማለት የሚገርመው ያልቻ ነበር። ቅድስት ባንዱ ደግሞ ስታቀጣጥላት የሚገርመው ነገር ይቺ አንድ ቀለሊት ብቻ መስላሽ ነው እንዴ? በቃ ሁሌም ዘላለማችንን እኔና ብሩክ በዚህ ሁኔታ የምንቀጥል እንደሆነ ብሩኬ ሲነግረኝ በቃ የባሰ ሌላ እንትን የፈጠረብኝ። እንዴት ደስ ይላል! ለካ እንደዚህ ያለ ማለም አለ እንዴ እያለቻት እንግዲህ ቅድስት እያናደደቻት ነበረ። ማለትም ያው ታውቃላችሁ እንግዲህ ቡፍ እያለች ነበረ። ነገሮቹን እንኳን እንደዚህ በሲስተም እና በብልሃት የምትወጣ ሴት አይደለችም። ማለት በቃ ፊት ለፊት የተሰማትን ነገር ፊት ለፊት ከመግለጽና መሳደብም ካለባት በቃ ሁሉን ነገር ማድረግ የምትፈልግ ሴት ነች። እና እንግዲህ እሱን ነገር ነው ያየነው። እሷ ጀግንነቷ ቅድስቴ ላይ ነው። ዝናማ ከፍ ዝቅ አድርጎ ማለት ነው። እንዴ እንትን ሲሰድባት ምንም አትልም። ገባችሁ? ቅድስቴ ላይ ሲሆን በቃ ሁሉ ነገር ወኔዋ ሁሉ ይመጣል። በነገራችን ላይ ያው በዛ የምትሆነው አይፈረድባትም። ያው በባሏ ስለምትመጣባት ነው። ከድሮ ጀምራ ያው ቅድስትን ተፈራት ነበር፣ ተጠረጥራት ነበርና ምክንያቱም ብሩክ አይኑን ስለሚጥልባት ማለት ነው። እንግዲህ በመጨረሻም ደግሞ ያንን ባሏን የምትወደው ሆነ። በነገራችን ላይ ብትወደው እንደዛ ታሰቃየው ነበር። ያው ለማስመሰል ወይም ደግሞ የችግሯ መሙሊያ የዛን ሰዓትም እንደዛ ታሰቃየው የነበረው ልጁን ገላ እሷ የቤቱ ባለቤት ለመሆን። ምክንያቱም ቤቱና ንብረቱ በልጁ ስም ስለነበር ብሩክ ያደረገው። ስለዚህ በቃ ያንን ገንዘብ ልጁን ገላ ልጁ ሞተች፣ ሌላ ምንም ስለሌለው በቃ በእኛው የኔ ይሆናል የሚል ሀሳብ ስለነበረ ከዛም አልፎ እንግዲህ ብሩክንም ቢገለው ወይ ቢሞት የሀብቱ ባለቤት እኔና እኔ ብቻ ነኝ ብላ ስለምታስብ ነበረ ቃለች። መውደቋን ብቻ ሳይሆን እንግዲህ ቅድስቴን ከፍ ዝቅ እያደረገች ከቤትም ለማስወጣት የምታደርጋቸው ጥረቶች በጣም ከፍ ያሉ ናቸው። ግን ያው የሚሳካላት አይመስለኝም። በፍጹም ነው የማይሳካላት። ምክንያቱም በተለይ ደግሞ መድብል ብሩክን ምን አባክ ካንተ ሲለው በቃ ምንም ነው የማይመልሰው። ያው ታውቃላችሁ መድብል አንደኛ ታላቅ ወንድሙ ነው፣ ሁለተኛ ደግሞ ብዙ ነገር ያደረገለት ወንድሙ ነው። ስለዚህ መድብልን ያለውን ነገር አለማድረግ አይችልም። ብሩክ ገባችሁ? በፍጹም ነው የማይችለው። ምክንያቱም ያው ታውቃላችሁ ብሩክ ብዙ ነገር ነው ለመድብል ለብሩክ ማለት ነው። ከሞት አፋፍ ላይ እኮ እሱን ያተረፈው በሰዎች በእነዚህና እጅጉ ያን ያክል ስቃይ ያንን ክል መከራ ሲደርስበት ወንድሙ እሱ ባይኖር ኖሮ መቼም ነበር ከዛ የማይወጣው። አስከሬኑ ምናልባትም አስከሬኑ እንኳን ለራሱ መገኛው ሩቅ ነበር የሚሆነው። ግን ያው ፈጣሪ ይመስገን እንደዛ ሆኗል ማለት ነው። ውድ ቤተሰቦች እንግዲህ ማህሌትዬ ደግሞ ዛሬ ያው ከንዴቷ የተነሳ ንዴቷን አልቆጣጠር ብላ በቃ ያበጠ ፈንዳይችን ልጅ እዚሁ ደብድቤ እንግዲህ መታሰርም ካለብኝ ልታሰር ብላ ቅድስቴን ለመደብደብ እጇን ሰንዝራ ነበረ፣ ግን አልቻለችም። ቅድስት በቃ እንድጣርጋ ነው ያዘቻት፣ አንገቷን ነው ያነቀቻት ማለት ነው። ስለዚህ አሁን ላይ በቃ ነገሮች እየተነባበሩባት ነው። የነ ብሩክ ደግሞ ፕሮሰሱ አልቋል። ኦልሬዲ ያለቀ ነገር ነው። በቅርብ ቀን እንግዲህ ነገሮች ተስተካከላሉ። ስለዚህ እሷን ምስክርነቷን ተቀብለው ያው ያበሯታል። እሷ ግን እሱን አላሰበችም። ምስክርነቱን ተቀብለም ከዛ በኋላ ብዙ እንደምትቀጥል ነው የመሰላቸው ማለት ነው። መጀመሪያ ያው እነሱ በእሷ ሰበብ የሆነ እንዳይታሰሩ ሌላ ነገር እንዳይፈጠርባቸው ነው እንጂ እንደዛ ያሉት ከሌላ አንጻር ፈልገዋት አይደለም፣ ወይም ዝም ያሏት የዛን ሰዓት ለዛ ነው። ምክንያቱም በሰበብ አሁን ላይ ብዙ ነገሮች የተደራረቡ ስላሉባቸው እነሱን ነገር በትዕግስት ማሳለፍ እንጂ ሌላ መልሰው ወንጀል ሰርተው መታሰር ወይም ደግሞ ሌላ ነገር ፌክ ስለማይፈልጉ ለዛ ነው እንግዲህ ነገሮችን በትዕግስት ያለፏት። ቤታቸውም ተቀምጣ እንድትበላ ይሄን ሁሉ መከራ እንድታደርስ ይፈቀዱላት። በመጨረሻም ያው እንግዲህ መጠቀሚያ ለማድረግ አስበውባት ተስማምተው ነገርዮሹን እንትን እያሉ ነው የሚሆነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።